علي بن الموفق የተባሉት ሰው 60 ዓመት ሐጅ አድርጋለሁ አሉ 60 ሐጅ 60 ሐጅ አለኝ አሉ 60 ዓመት ሐጅ አልቀሩ ከዛስ ሂጅር ካዕባ አካባቢ ቁጭ አልኩና እንደው ያለሁበትን ሁኔታ ማሰብ ጀመርኩ በጣም ብዙ ጊዜ ተመላልሻለሁ ወደዚህ ቤት ግን እኮ አላህ ይቀበለኝ አይቀበለኝ እኮ አላቅም አልኳሉ አስጨነቃቸው እንደገና 60 ጊዜ ተመላልሻለሁ ሐጅ ግን እኮ አላህ ይቀበለኝ አይቀበለኝ እኮ አላቅም ማራከጭ ያለኝ ይሄ ጨነቀኛል ከዛም በህልም ያየው هل تدعو أنت إلى بيتك إلا من تحب عليه الله አንተ ወደ ቤትህ የምትወደውን ሰው እንጂ ዝም ብለህ ትጠራለህ እንዴ ወደ ቤትህ 60 ጊዜ ዝም ብለህ ጠራኸው ይላቸው ነው ወደ ቤትህ እንግድነት እኮ የምትጠራው ሰው የምትወደውን ሰው ነው እውነት ነው والله አለኛል በጣም ደስ ብሎ የተነሳው ይላል ያ ሁጃጅ በይትላህ አላህ የወደዳቸው ሰዎች የመረጣቸው ሰዎች ናቸው እሱ ቤት ተጠርተው የሚሄዱት አቅም እያለን እየቻል ምን ዘገይ ሲሆን መፍራት ያስፈልጋል አላህ አልወደደኝም ወይ ወደሱ ቤት መሄድ ያልቻልኩት ለምንድነው ብሎ ከራስ ጋር ቆም ብሎ ማሰብ ይፈልጋል